የኔ ልጅ ምንም ቢሆን እኮ መመሪ ነበርኩ። የምልህ ሊሰማኝ ይገባል። ቆይ ምን እንዳደርግ ነው የፈለከው ቲቸር? ሶሻል ሚዲያ ላይ የሰዎችን ገመና እያወጣ የምትዘራውን ነገር አቁም። ጥፋት ስላጠፉ እኮ ነው ገመናቸውን የማወጣባቸው። በዛ ላይ ያጠፋ ሰው ሊፈረድበትና ሊቀጣ ይገባል። ታዲያ እሱ ይፍረድባቸውን ይቅጣቸው እንጂ አንተም እንዴት ነው? አምሶሪ ቲቸር፣ ስህተት የሚሰሩ ሰዎች ላይ መፍረዴንም መቀጣጫ እንዲሆኑ ማድረጌንም አላቆምም። መንጃ ፍቃድ። አቤት። እዚህ መንገድ ላይ ከ50 በላይ መንዳት አይቻልም። መንጃ ፍቃድ ቶሎ በል። በ50 አይደለም በ150 በሄድ ምን አገባሽ? ስራትን ሰውዬ፣ መንጃ ፍቃድ አምጣ፣ ተቀጥተህ ቶሎ ትሄዳለህ። ከ50 በላይ መንዳት አይቻልም ብሎ ህጉን ያወጣው ትራፊክ ማኔጅመንት፣ መቅጣት ያለበት ትራፊክ ፖሊስ። አንቺ ሐኪሟ ምን አገባሽና ነው የምትቀጪ? ሰዎች ክፉ ስራ ይስሩ ብሎ ህጉን ያወጣው የዓለማት ፈጣሪ። አንተ ፍጥሩ ምን አግብቶ ነው ታዲያ ሰዎች ላይ በየሶሻል ሚዲያ ስትፈርድ የምትውለው? ቲቸር ትክክል ነው። አይደል? ምንም የማይመለከተው ሰው ልፍረድብህና ልቅጣ ስለ ሰዎች ላይ እየፈረድክና ገመናቸውን እያወጣ ባገኘኸው ገንዘብ የገዛኸው መኪና አንድ ቀን እሱን በአንተ ላይ ፈርድብህና ገደል ይዞ ይገባል። ፍርዱን ለህጉ ባለቤት ለፈጣሪ ተውል። ሁላችንም ገመና አለ፣ እሱ ደብቆት ነው እንጂ። ትክክል ነው። ደስማ ሸኛችሁ አይዙነን እንደ ማምርነቴ ሲታጠፋ ደበቅ አድርገህ ላስተምር ብዬ ነው ከልጄ ጋር ድራማ የሰራንብህ። ድራማው ግን ትንሽ አክቲንግ ይጎለዋል። አሁንም እየታቸው ነው አመል አይደል? አራስማም ትክክል ነው። ሰው ላይ መፍረድ ማቆም አለብን ሁላችንም ሰዎች።